ጥቁር ቡና በሲኒ ሲቀርብ ከሲኒው አፍ ላይ የሚወጣውን ፋሎት ከቤቱ ጣሪያ ጋር ሲታገል አይታችሁ ታውቁ ይሆናል። ነገር ግን ያ የቡና መዓዛ ብቻ አይደለም። አንድ ለየት ያለ አፍንጫን የሚኮረኩር መንፈስን የሚያድስና እረፍትን የሚሰጥ የምስራች አለው። ያ መዓዛ የጤና አዳም ቃና ነው። ኢትዮጵያዊ ሆኖ ይህን ጠረን የማያውቅ በልጅነቱ ሆዱን ሲቆርጠው ይችን ቅጠል አኘክ አድርጋት ተብሎ ያልተመከረም ወይም በጆሮ ጀርባ አረንጓዴ ቅጠል ሰክቶ ለምርቃት ያልቆመ ይኖራል ብሎ ማመን ይከብዳል። ጤና አዳም ስሟ ራሱ ታላቅ ነው። የአዳም ጤና የሰው ልጅ ከበሽታ የሚፈወስባት፣ ከክፉ መናፍስት የሚጠበቅባት፣ እንዲያውም አንዳንዶች የገነት ተክል ናት እስከ ማለት የሚቀድሷት ድንቅ ተክል ናት። ዛሬ በዚህ ቪዲዮ ቆይታችን ከጓሯችን አጥር እስከ ሳይንሱ ላብራቶሪ ድረስ ዘልቀን እንመረምራታለን። ጤና አዳም ለምን ጤና ተባለች? በውስጧ ምን ምስጢር ደብቃ ይዛለች? በኢትዮጵያውያን ማዕድና ጤና ባህል ውስጥ ያላት የማይተካ ሚና ምንድን ነው? እነዚህን ጉዳዮች በዝርዝር እንመለከታለን። እናንተም ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ጤና አዳም በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ ለዘመናት የታወቀችና ልዩ ስፍራ ያላት እጽዋት ናት። ስለ ጤና አዳም ማንነት፣ ዝርያና ባህሪ በዝርዝር ለመረዳት የሚከተሉትን ነጥቦች መመልከት ይኖርብናል። በሳይንሳዊ አጠራሯ ሩታ ቻለብነንሲስ ትባላለች። ሩታሺያ በሚባለው የእጽዋት ቤተሰብ ውስጥ የምትመደብ ሲሆን ይህ ቤተሰብ እንደ ብርቱካን፣ ሎሚና ትርንጎ ያሉ የሎሚ አስተኔ ዝርያዎችን ያካትታል። ለዚህም ነው ቅጠሏን ስናሸተው መጠነኛ የሎሚ ሽታ የሚመስል መዓዛ የሚሰማን። መነሻዋ የሜዲትራኒያን አካባቢና ሰሜን አፍሪካ ቢሆንም በኢትዮጵያ አየር ንብረት ውስጥ በጣም ተስማምታ የምትበቅልና ለዘመናት የቆየች ተክል ናት። ጤና አዳም ዓመቱን ሙሉ አረንጓዴ ሆና የምትቆይ ቁጥቋጦ መሰል ተክል ናት። ቁመቷም አብዛኛውን ጊዜም ከ60 እስከ 150 ሴንቲሜትር ሊደርስ ይችላል። ቅጠሎቿ ትናንሽ፣ ስስና አረንጓዴ ሆነው ጥርት ያለ መልክ አላቸው። በውስጣቸውም ጠንካራ መዓዛ ያላቸው ዘይቶች ይገኛሉ። ቢጫ ቀለም ያላቸው ትናንሽ አበቦችም ታወጣለች። ፍሬዋ ደግሞ ሲደርቅ ወደ ጥቁርነት የሚያደላ ሲሆን በኢትዮጵያ ቅመማ ቅመም ውስጥ የጤና አዳም ፍሬ ተብሎ በብዛት ጥቅም ላይ ይውላል። ጤና አዳም በጣም ጠንካራና ሩቅ የሚሄድ መዓዛ አላት። ይህ መዓዛ በውስጧ ካሉት እንደ ሩቲንና አልካሎይድስ ካሉ ኬሚካላዊ ንጥረ ነገሮች የሚመነጭ ነው። ቅጠሏ ሲታኘክ የመራራነት ጣዕም አለው። ነገር ግን በምግብ ወይም በቡና ውስጥ ሲገባ ልዩ ጣዕም ይፈጥራል። በኢትዮጵያ ጤና አዳም ከሌሎች ሀገራት በተለየ መልኩ ትታወቃለች። የኢትዮጵያ የቡና ስነ ስርዓት ያለ ጤና አዳም አይታሰብም። ፍሬዋ ለበርበሬ፣ ለሽሮና ለቅቤ መከሸኛነት ትልቅ ግብአት ናት። አይብ ሲሰራ ለየት ያለ ጣዕም እንዲኖረው ጤና አዳም ይጨመርበታል። ለሆድ ቁርጠት፣ ለራስ ምታት፣ ለጉንፋንና ለጆሮ ህመም እንደ መጀመሪያ ደረጃ ሕክምና ቤተሰብ ውስጥ ጥቅም ላይ ትውላለች። ልጆችን ከዓይነ ጥላ ወይም ከክፉ ነገር ለመጠበቅ ጤና አዳም በጆሮአቸው ላይ እንዲሰኩ የማድረግ ባህል አለ። ይህ ተክሏ ካላት የመድኃኒትነት ክብር የመነጨ ነው። ሳይንሱ እንደሚለው ጤና አዳም የሚከተሉትን ይዛለች። አንደኛ፣ ኢሰንሺያል ኦይል ለሽታዋና ለፈውስ ኃይሏ ተጠያቂ ነው። ሁለተኛ፣ ፍላቮኖይድስ የደም ስርን ለማጠንከርና ለጸረ ብግነት ወይም አንቲ ኢንፍላማቶሪ አገልግሎት የሚውሉ ናቸው። ሶስተኛ፣ ኮሞሪያንስ የባክቴሪያና የፈንገስ እድገትን የሚከለክሉ ናቸው። በአጭሩ ጤና አዳም ተራ ቅጠል ሳትሆን የኢትዮጵያን የጓሮ ፋርማሲ ናት። በአግባቡ ከተያዘችና ከተጠቀምንባት ለጤናችንም ሆነ ለምግባችን ጣዕም ትልቅ ዋጋ አላት። አሁን ወደ ጥልቁ መረጃ እንግባ። ጤና አዳም በጓሮአችን ዝም ብላ የምትበቅል ተራ ቅጠል አይደለችም። ሳይንሱም ሆነ የጥንት አባቶቻችን በአንድ ነገር ይስማማሉ። እሷ የተፈጥሮ ፋርማሲ ናት። ዘመናዊ ሳይንስ ጤና አዳምን በመነጽሩ ሲመረምራት በውስጧ እጅግ አስገራሚ የሆኑ ኬሚካላዊ ውህዶችን አግኝቷል። ከእነዚህም ውስጥ ጤና አዳም ስሟን ያገኘችበት ሩቲን የተባለ ከፍተኛ የጸረ ኦክሳይድ ወይም አንቲኦክሲዳንት ይዘት አላት። ይህ ንጥረ ነገር የደም ስሮችን የመለጠጥ አቅም በመጨመር ለልብ ጤናና ለደም ዝውውር መስተካከል ትልቅ ሚና ይጫወታል። በላብራቶሪ ጥናቶች እንደተረጋገጠውም የጤና አዳም ዘይት ጎጂ የሆኑ ባክቴሪያዎችና ፈንገሶችን የማጥፋት ከፍተኛ ብቃት አለው። ለዚህ ነው ለቆዳ በሽታዎችና ለቁስል ፈውስ የምትውለው። በሰውነታችን ውስጥ የሚፈጠሩ መቆጣቶችና እብጠቶችን የመቀነስ ኃይልም አላት። ይህ እንደ ቁርጥማት ወይም አርትራይተስ ላሉ ህመሞች እፎይታን ይሰጣል። ወደ ሀገራችን ስንመጣ ደግሞ ጤና አዳም ከ1000 ዓመታት በላይ በሰነዶችና በቃል ጥናት የቆየ የፈውስ ታሪክ አላት። በኢትዮጵያ እናቶች ሆዴን አመመኝ ላለ ልጅ መጀመሪያ የሚሰጡት ጤና አዳምን ነው። ሳይንሱም ይህንኑ አንቲስፓስሞዲክ ባህሪ እንዳላት ያረጋግጣል።
ቅጠሏን በመጭመቅ ወይም በቅቤ በመለወስ ጆሮ ውስጥ ጠብ በማድረግ ባህላዊ ሕክምናችን የተለመደ ነው። ይህ በጆሮ ውስጥ የሚፈጠርን ኢንፌክሽን የመከላከል አቅም አለው። የጤና አዳም ቅጠል በውሃ ተቀቅሎ እንፋሎቱን መታጠን አፍንጫን ለመክፈትና የጉንፋን ስሜትን ለማጥፋት እጅግ ፍቱን ነው። ጥንታዊ መጻሕፍት እንደሚነግሩን ከሆነም ጤና አዳም የምቀኝነትና የክፉ መንፈስ መከላከያ ተደርጋም ትወሰዳለች። ከዚህ በስተጀርባ ያለው ሳይንሳዊ እውነት ግን ጠንካራ መዓዛዋ የሰውን ልጅ የነርቭ ስርዓት የመረጋጋት ኃይል ስላለው ጭንቀትና እንቅልፍ ማጣትን ለመከላከል ይረዳል ተብሎም ይታመናል። የሚገርመው ነገር አባቶቻችን በልምድ ለሆድ ቁርጠት ይሆናል ያሉት እውነት ዛሬ ሳይንሱ የጡንቻ መኮማተርን ይከላከላል ከሚለው ችግር ጋር አንድ መሆኑ ነው። ለምሳሌ በኢትዮጵያ ቡና ውስጥ ጤና አዳም የምንጨምረው ለጣዕም ብቻ ይመስለናል። እውነታው ግን አይደለም። ቡና ለሆድ ድርቀት ወይም የጨጓራ መቆጥቆጥ እንዳያመጣ ጤና አዳም ሚዛኑን ትጠብቃለች። በምግባችን ውስጥ የምንጨምራትም የምግብ መፈጨት ስርዓትን ለማሳለጥ እንደሆነም ሳይንሱም ይስማማበታል። ጤና አዳም ለኢትዮጵያዊ ተራ ቅጠል አይደለችም፣ የማንነታችን መዓዛ እንጂ። ከቤት እስከ ደጅ ከልደት እስከ ሞት በምናደርጋቸው ክዋኔዎች ውስጥ ጤና አዳም የራሷ ስፍራ አላት። እስኪ በዝርዝር እንመልከት። በኢትዮጵያ የቡና ስነ ስርዓት ላይ ጤና አዳም ካልቀረበ የጎደለ ነገር አለ ማለት ነው። የቡና ሽታ ከጤና አዳሙ መዓዛ ጋር ሲዋሃድ የሚፈጥረው ልዩ አሮማ የቤቱን ድባብ ይቀይረዋል። ቡና በባህሪው አነቃቂ በመሆኑ ጤና አዳም ደግሞ የማረጋጋት ባህሪ ስላላት ሁለቱ ተቀላቅሎች ሲጠቀሙም የነርቭ ስርዓትን በማመጣጠን ሰውነት እንዳይረበሽ ያደርጋሉ ተብሎ ይታመናል። በኢትዮጵያ ወጥ ቤት ውስጥ ጤና አዳም የቅመሞች ሁሉ መከሸኛ ናት። በርበሬ ሲቀመም፣ ሽሮ ሲከሸንና ቅቤ ሲነጠር የጤና አዳም ፍሬ የግድ ይጨመራል። ይህ ምግቡ እንዳይበላሽ ከማድረጉም በላይ የሆድ መንፋትንና ጋዝን የመከላከል ሚና አለው። በተለይ በደቡብና ሰሜን ኢትዮጵያ ክፍሎች አይብ ሲሰራ ወይም ቆጮ ሲዘጋጅ ጤና አዳም ለጣዕምና ለሽታ ተለይቶ ይገባበታል። መንፈሳዊና ባህላዊ እምነቶች ጋርም በተያያዘ ያለው ስንመለከት ደግሞ እጅግ የሚገርም ነው። በጥንታዊው ባህላችን ጤና አዳም የጥበቃ ምልክት ተደርጋ ትታያለች። አይነ ጥላ እንዳይነካን ወይም መጥፎ መናፍስት እንዳይቀርቡን ተብሎ ጤና አዳምን በጆሮ ላይ ማንጠልጠል ወይም በኪስ ይዞ መዞር ባህል አለ። ይህ ክፉን የመከላከል ተምሳሌትነቷም እስከ ዛሬ ድረስ በብዙ አካባቢዎች ይስተዋላል። ሽማግሌዎች ሲመርቁ ወይም እንግዶች በቤታችን ሲመጡ ጤና ይስጥልኝ ስንል ጤና አዳምን በመያዝ ወይም በማሽተት መሆኑ ለተክሏ የምንሰጠው ትልቅ ክብርን ያሳያል። በኢትዮጵያ ገጠር ቤት ማለት ይቻላል ቢያንስ አንድ የጤና አዳም ተክል በየጓሮው አይጠፋም። ድንገት ሆድ ቁርጠት ሲነሳም፣ ድንገት ንብ ወይም ሌላ ነፍሳት ሲነድፉ፣ ወይም ድንገት የራስ ምታት ሲቀሰቀስ እናቶች መጀመሪያ የሚሮጡት ወደ ጓሮ ነው። ጤና አዳምን ቀጥፈው በማሸት ወይም በማኘክ መፍትሄ ያገኛሉ። ለዚህም ነው የድሃ መድኃኒት ወይም የጓሮ ሐኪም የሚል ስያሜ የተሰጣት። ጤና አዳም በኢትዮጵያ ምድር ተክል ብቻ አይደለችም፣ የባህላችን አካል፣ የጤናችን ጠባቂና የምግባችን መዓዛ እንጂ። አሁን ደግሞ ይህችን ድንቅ ተክል ስንጠቀም ልናደርጋቸው ስለሚገቡ ጥንቃቄዎች እንመለከታለን። እስካሁን ስለ ጤና አዳም አስደናቂ ጥቅሞችና ባህላዊ ፋይዳዎች በሰፊው ተመልክተናል። ነገር ግን አንድ ትልቅ እውነት አለ። መድኃኒትና መርዝ ልዩነታቸው መጠኑ ነው ይባላል። ጤና አዳምን ስንጠቀም ልንዘነጋቸው የማይገቡ እንዲያውም ለሕይወት አስጊ ሊሆኑ የሚችሉ ጥንቃቄዎችን አሉ። ነፍሰ ጡር እናቶች፣ ይህ ከምንም በላይ ትኩረት ሊሰጠው የሚገባ ነጥብ ነው። ጤና አዳም በውስጧ የማህፀን ጡንቻን የማሳበጥና የማኮማተር ባህሪ ያላቸው ንጥረ ነገሮች በውስጧ ይዛለች። ነፍሰ ጡር እናት ጤና አዳምን በብዛት ብትጠቀም ጽንስ እንዲቋረጥ ወይም ያለ ጊዜው ምጥ እንዲመጣም ሊያደርግ ይችላል። ስለዚህ ነፍሰ ጡር እናቶች ጤና አዳምን በሻይ በባህላዊ መድኃኒት ወይም በብዛት በምግብ ውስጥ ከመጠቀም በፍጹም መቆጠብ ይኖርባቸዋል። ጤና አዳም በውስጧ ጠንካራ የሆነ አልካሎይድስ ይዛለች። እነዚህ ንጥረ ነገሮች በሰውነታችን ተፈጭተው የሚወገዱት በኩላሊትና በጉበት በኩል ነው። ጤና አዳምን ለረጅም ጊዜና በከፍተኛ መጠን መጠቀም በእነዚህ ወሳኝ የሰውነት ክፍሎች ላይ ከፍተኛ ጫና ይፈጥራል። ቀድሞውኑ የኩላሊት ወይም የጉበት ህመም ላለባቸው ሰዎች ደግሞ ጤና አዳምን ባይጠቀሙ ይመከራል። ጤና አዳም ፉራኖኮማዳያንስ የተባሉ ኬሚካሎችን በቅጠሏ ውስጥ ይዛለች። የጤና አዳም ቅጠል ወይም ጭማቂ ከቆዳችን ጋር ከተነካካ በኋላ ለፀሐይ ብርሃን ከተጋለጥን ቆዳችን ላይ ከፍተኛ ቃጠሎ፣ መቅላት ወይም አቃጣይ ሽፍታ ሊያመጣ ይችላል። ስለዚህ ጤና አዳምን ስንቀጥፍ ወይም ደግሞ ስንጨምቅ እጃችንን ወዲያውኑ በሳሙና መታጠብ ይኖርብናል። በባህላችን ለህፃናት ሆድ ቁርጠት ጤና አዳም መስጠት የተለመደ ቢሆንም መጠኑ ግን እጅግ አነስተኛ መሆን አለበት።
የህፃናት ሰውነት ክፍሎች ገና ለጋ በመሆናቸው በጤና አዳም ውስጥ ላሉ ጠንካራ ይዘቶችን መሸከም አቅማቸው ዝቅተኛ ነው። ከአንድ ወይም ከሁለት ቅጠል በላይ ፈጭቶ መስጠት ለልጁ መመረዝ ምክንያት ሊሆን ይችላል። በአጠቃላይ ጤና አዳምን ከመጠን በላይ የተጠቀመ ሰው የሚከተሉት ምልክቶች ሊታዩበት ይችላሉ። ከፍተኛ የሆድ ህመምና ማቅለሽለሽ፣ ማዞርና የንቃተ ህሊና መዛባት፣ የሽንት መጥቆር፣ ይህም የሚገልጸው የኩላሊት መጎዳት ምልክት። እነዚህ ምልክቶች ከታዩ በአስቸኳይ ወደ ሕክምና ተቋም መሄድ ያስፈልጋል። ጤና አዳም የተፈጥሮ ስጦታ ናት። ነገር ግን ይህን ስጦታ በአግባቡና በእውቀት ካልተጠቀምንበት ጉዳቱ ሊያመዝን ይችላል። ሁልጊዜም ቢሆን ባህላዊ መድኃኒቶችን ስንጠቀም በመጠንና በጥንቃቄ መሆን እንዳለበት አንዘንጋ። ዛሬ የተመለከትነው ተራ ቅጠልን ሳይሆን የፈጣሪን ድንቅ ጥበብና የኢትዮጵያውያን ጥንታዊ የስልጣኔ ምስጢር ነው። ከጓሯችን አጥር ስር ተቀጥፋም በእናቶቻችን እጅ ተጨምቃ በቡናችን መዓዛ ታጅባ ለዘመናት አብራን የኖረችው ጤና አዳም ዛሬም ድረስ የአዳም ጤና ሆና ትቀጥላለች። ሳይንሱም ቢሆን እውነት ነው ብሎ የመሰከረላት ይህችን ተክል እኛም በእውቀትና በጥንቃቄ ልንይዛት ይገባል። ባህላችንን ስናከብር፣ የተፈጥሮን ጸጋ ስንጠብቅና በሳይንሳዊ ጥንቃቄ ስንመራ ጤናችን በእጃችን ላይ ይሆናል። ጤና አዳም ለምግባችን፣ ለቤታችን መዓዛ፣ ለጤናችን ደግሞ ጋሻ መሆኗን አትዘንጉ። ነገር ግን ሁልጊዜም እንደምንለው ከመጠን ያለፈ ነገር ሁሉ ጉዳት እንዳለው ማሰብ፣ ለነፍሰ ጡር እናቶች ስንሰጥ የሚገባውን ጥንቃቄ ማድረግ እንዳንረሳም።